ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ክብር ለመድኃኔዓለም። ደህና ናችሁ? ሁሉ ሰላም? እኔ ያለሁ እግዚአብሔር ይመስገን እላችኋለሁኝ። ውዶችዬ እንግዲህ ቻናል ስለ ስልኮች አጠቃቀም ነው የሚያስተምረው። ቪዲዮ ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሄዳለን። በነገራችን ላይ ጀማሪ ነኝ፣ አበረታቱኝ፣ ባብረን እንስራ። እኔ የምችለውን ያህል ስለ ፌስቡክም ስለ ቲክቶክም እያንዳንዱ ሴቲንጎች ለማወቅ ለማስተማር ዝግጁ ነኝ። እናንተ ብቻ ይሄን ትክክል አይደለሽም ይሄን ትክክል ነሽ ብትሉ ደግሞ ደስ ይለኛል። ባብረን እንስራ። ወደ ቪዲዮ መጀመሪያ የስልካችሁን ላሳያችሁ። እዚህ ጋር ሸተት አድርጋችሁ እዚህ ጋር ሆነኔ መጠቀምባት ስለሆነ ፊት ለፊት የመጣችሁ የእናንተ ግን ፊት ለፊት ላመጣ ትችላለች። ስለዚህ እዚህ ጋር የደመር ምልክቱን ነክታችሁ እዚህ ውስጥ ታገኛላችሁ ስክሪን ሪከርድ ማለት ነው የራሱ። ስለዚህ እዚህ ውስጥ ፈልጉ፣ እነኝኝ ውስጥ ፈልጉ። ከዛ እዚህ ውስጥ ከስር ስታገኙ እዚህ ጋር እንደሆነ ይችን ስነኳት ወደ ላይ ይወጣላችኋል፣ ፊት ለፊት ይሆንላችኋል። እቺን የመደመር ምልክቷን ካስታርጓ ወደ ፊት ለፊት ይመጣላችኋል። እኔ ስለማልፈልገው ልመልሰው። ከወታች ወደ ላይ ማድረግ ተፈልጋችሁ ቀዩን ስትነኳ ወደ ታች፣ ይሄ አሁን ይሄን ስነካው ወደ ታች ይወርዳል። ስለዚህ እንደዛ ማድረግ ትችላላችሁ። ከዛ መጨረሻ ላይ እዚህ ጋር ደን ትውታላችሁ። ከዛ ፊት ለፊት ታገኙታላችሁ ማለት ነው። ይቺ መደመር ምልክቷ ደግሞ እናንተ ጋር ከሌለች እዚህ ጋር ይቺ ትኖራለች። ይቺ 3 ሰረዟን ትነኩና ኤዲቲንግ ሾፕ የምትለውን ይቺን አንዴ ስትነኳት ይኸው ወደዚሁ ያስገባችኋል። የምትፈልጉትን ስክሪን ካርዷን እዚህ ውስጥ ፈልጓት። ከዛ ደን በሉት። ከዛ ፊት ለፊት ይመጣል። ከዛ ልክ ዩቲዩብ እያጫወታችሁ ቪዲዮ እያለ ሸርተት አድርጋችሁ ይችን ብረት ደሱ። አሁን ደግሞ ይችን አብርቼ የዛኛውን ላስረዳችሁ ማለት ነው። ስለዚህ አሁን በዛኛው ይሄኛውን አስረድቻችኋለሁ። ይችን አሁን በራሷ እየቀረጽኩ ነው። ከዛ ይሄንን ጫን ብላችሁ እንደዛ ቆይ ወደ አፑል አስገባችሁ። እዚህ ጋር የምትፈቅዱላቸው ኔትወርክስ ትፈቅዱላቸው አለችው። ካሜራ፣ ማይክሮፎን፣ ሙዚክ፣ ቪዲዮ፣ ፎቶ ኦን አሉ ትላላችሁ። ትወጣላችሁ። ክሊር ቻት ተጠቀሙ። ክሊር እያደረጋችሁ በነገራችን ላይ አፕሊኬሽናችሁን ሁሉ ክሊር እያደረጋችሁ ቢያንስ በሳምንት አንዴ ክሊር አድርጉ። ስለዚህ ወደ አፕዴት የሚለው እንደወሰዳችሁ እናንተ ይሄንን ከፕላይ ስቶር አፕ ላይ ስክሪን ሪከርድ ዜድ የሚለውን ሪከርድ። ይሄ ደግሞ ለምን ይጠቅማችኋል? ለምሳሌ አሁን ወደ ውስጥ ስንገባ ወደ ውስጥ ተገባ ነው ዳስ ሴቲንግ የሚለው ጋር ተገባ ነው ዳ እዚህ ጋር ራሱ ይሄን ስነካው ይሄን ስነካው ይኸው እዚህ ጋር ቪዲዮ የምቀርጹበት ነው። ይሄ እዚህ ጋር የመጀመሪያው ቪዲዮ የምቀርጹበት ነው። እዚህ ጋር ወደ ውስጥ የሚያስገባችሁ ነው። እዚህ ጋር ስክሪንሾት ነው። እዚህ ጋር ይሄንን አንዴ ስትነኩት እዚህ ጋር በካሜራ ለመግባት ተፈልጋችሁ ነው። በግማሽ ካሜራ ማለት ነው። አሁን እዚህ ጋር በግማሽ ካሜራ መግባት ተፈልጋችሁ እንደዚህ መግባት ትችላላችሁ ማለት ነው። እዛ ጋር እያስረዳችሁ እናንተ ደግሞ በእንትን ለማለት ከዛ ካልፈለጋችሁ ደግሞ እዚህ ጋር አሁን ትመለሱና ይችን ትነኳት ይጠፋል ካሜራው ማለት ነው። ከዛ አሁንም እዚህ ጋር ትነኩና የሆነ ነገር ለማሳየት ከፈለጋችሁ ያን ነገር ለማሳየት ደግሞ ብሩሽ የሚለውን አንዴ ተነካላችሁ። እሱን ከነካችሁ ወዲያ እንደዚህ ያመጣላችኋል ማለት ነው። ይሆናልና ለምሳሌ እዚህ ጋር ስነኩ ከለር ትመርጣላችሁ። እዚህ ስነኩ ከለር ትመርጣላችሁ። ሳይዙን ደግሞ በወፍራም እንዲሆን እንዲቀጥን ተፈለጋችሁ እንደዚህ መሀል ስናደርገው ደመቅ ያለ ግን እኔ በአብዛኛው ቀጠን ያለ ነው ፈልገው ይሄ ሳይዙ ነው ማለት ነው። እዚህ ጋር ከለሩ ነው። እንደዚህ መመራረጥ ትችላላችሁ። ከዛ እዚህ ጋር ደግሞ በስክሪን ፎቶ ነው። ከዛ እዚህ ጋር አሁንም እንደሱ ትነኩና እዚህ ጋር መልሳችሁ እዚህ ጋር ስመጡ ታልፈልጋችሁ እዚህ ጋር ይችን ኦን ታረጋችኋት። ቪዲዮአችሁን እስከምትጨርሱ ታበራችኋት። ይኸው እዚህ ጋር ትመጣለች ለብቻዋ ማለት ነው። ከዛ የሆነ ሰዓት ላይ እንደዚህ ነክታችሁ እንደዚህ ታከባላችሁ። ከዛ አሁን ትወጣላችሁ። ይችን ኤክስ የምትለውን ተጠፋላችሁ። ከዛ የሆነ ነገር ብላችሁ ተጣበቁ። ደግሞ አሁንም ነካ አርጋችሁ ይሄንን ለማሳየት ፈልጉ እንደዚህ ታረጋላችሁ። አሁንም ኤክስ ትላላችሁ። ከዛ ደግሞ እንደዛው እዚህ ጋር ትወጣለች ማለት ነው። ከዛ ካልፈለጋችሁ ደግሞ እዚህ ጋር ብሩሽ የምትለውን እንደዚህ ስነኳት ትጠፋለች ማለት ነው። ከዛ አሁንም እነካለን።
እዚህ ጋር ስክሪን ካሜራ ነው። እሺ እዚህ ጋር ደግሞ አውዲዮ ነው። እዚህ ጋር አውዲዮቹ የምመርጡበት ነው። ኢንተርኔት ዊዝ አውዲዮ አንድ እሺ እዚህ ጋር አሁንም አውዲዮን ደግሞ ስንነካ እዚህ ጋር የመጀመሪያው ምንም ድምጽ የለውም ነው የሚለው። እዚህ ጋር ታረጋችሁት ምንም ድምጽ አይኖረውም ማለት ነው። እዚህ ጋር ደግሞ ተሆነ እኔ አሁን የምናገረው ብቻ ነው የሚቀዳው፣ ያን ብቻ ነው የሚቀዳው ማለት ነው። እዚህ ጋር ከሆነ ደግሞ ሁለቱንም ነው የሚቀዳው። እዚህ ጋር ደግሞ እዚህ ጋር የስልኩን ድምጽ ነው። አሁን ለምሳሌ ፊልም እያያችሁ ቢሆን የፊልሙን ድምጽ ብቻ ነው፣ የውጭውን ድምጽ አይቀርጽም ማለት ነው። ቴሌቪዥን ምናምን ልቅረጽ ብትሉ ያንን ብቻ እያሰማችሁ ላኪን ዩቲዩብ አሁን ልቅረጽ ብትሉ የዩቲዩብን ብቻ እያሰማ ከውጭ ያለውን አያሰማም ማለት ነው። ከዛ በአራተኛ ላይ ደግሞ የምናየው ሁለቱንም ነው። ኢንተርኔልስ አውዲዮ ኤንድ ማይክሮፎን ሁለቱንም የውጭውንም ድምጽ የውስጡንም ድምጽ ያሰማል ማለት ነው። ለኛ ግን ለስራ የሚጠቅመው ይሄ የሁለተኛው ነው። ሁለተኛው ላይ ያለው ማይክሮፎን ብቻ በቃ ማይክሮፎን እኛ የምናወራው ብቻ የሚቀርጽ ማለት ነው። እዚህ ጋር የስልኩን ውስጥ ያለውን ብቻ ነገር የሚሰማው የውጭ ነገር ነው የሚያሰማው። እዚህ ጋር ሁለቱንም ነው። እዚህ የመጨረሻው ኑት ነው። በቃ ካላስ ምንም ነገር ማሰማት አይችሉም ማለት ነው። ስለዚህ ሪከርድ ስታደርጉ አልሰማ ካላችሁ እዚህ ጋር ሆኖ ነው የሁለቱም ተቀረጸባቸው። አሁን ለምሳሌ እዚህ ጋር የምታደርጉ ለምን ይጠቅማል? ኢሞ ላይ ለማውራት ይሄ ይጠቅማል። ኢሞ ላይ አሁን ሰዎች ቪዲዮ እያደረጉ ቲክቶክ ላይ መልቀቅ ጀምረዋል። እንደዛ ለማድረግ ሁለቱንም መጠቀም ትችላላችሁ ማለት ነው። ስለዚህ የኔ ምርጫ ግን እዚህ ጋር ነው፣ የስራዬ ነው ማይክሮፎን ማይክሮፎን። ስለዚህ እንደዚህ ማድረግ ትችላላችሁ። እዚህ ጋር ማይክሮፎን አየን። እዚህ ጋር ካሜራ ስክሪንሾት ነው። ይሄን አንዴ ስትነኩት ስክሪንሾት ያነሳል ማለት ነው። እዚህ ጋር እየቀረጽኩ ስለሆነ እንትን እያለኝ ነው ይዘጋብኛል ማለት ነው ከታልኩት። ስለዚህ እዚህ ጋር አሁን ያሉትን እንደዚህ ታየናቸው። እዚህ ጋር መሀል ያለውን ስነኩ ወደ ቀረጻችሁት ቪዲዮ ነው የሚወስዳችሁ ማለት ነው። በዛ በአፕሊኬሽን የቀረጻችሁ ቪዲዮዎችን ያሳያችኋል ማለት ነው። እዚህ ጋር በነገራችን ላይ ያው እነኚህ ያው እዚህ ጋር ያሉት ናቸው። ቅርታ እዚህ ጋር ያሉት ናቸው እነኚህ። ብሩሽም ያው ቀለም ተጠቀሙበት ነው። እዚህ ጋር ደግሞ በካሜራ ለማውጣት በቪዲዮ። እዚህ ጋር ደግሞ ያለችው የመጨረሻዋ ላይፍ ስትሪ ትላለች። ላይፍ ስትሪ አልሰራሁላችሁም። አሁን እዚህ ጋር እንደ ኢችትናና በዚህ በኩል አለ ላይፍ ስትሪ። ይኸውላችሁ ላይፍ ነካኋት። አሁን ስነካት ይኸውላችሁ በዩቲዩብ ላይፍ ነው ወይ በፌስቡክ ላይፍ ነው ወይ እያለኝ ነው። የቅሰለ በላ አልፈልግም። እናንተ ተፈለጋችሁ ላይፍም ትጠቅማለች ይቺ ማለት ነው። በሁለቱም መጠቀም ትችላላችሁ። ስለዚህ አሁን ይሄን እዚህ ጋር ስነካውም እንደዚሁ ነው የሚያመጣልኝ። የፌስቡክ ትጠቀማለህ ወይ በዩቲዩብ። ስለዚህ እናንተ ይሄንን ለሁለቱም መጠቀም ደግሞ ትችላላችሁ ማለት ነው። ይቺ ለሁለቱም ትጠቅማለች። በቃ ስክሪን ሪካርድም ስክሪን ላይፍም ታስገባለች ማለት ነው። ሁለቱንም ነው ያዘችው። እዚች ጋር እንደምታዩት እዚች ጋር ላይፍ ሴንተር የምትላለች፣ በዚህ ጋር ደግሞ የቪዲዮ ምልክት። ስለዚህ እናንተ የሚጠቅማችሁን እዚህ ጋር በዚህ ጋር የላይፍ በዚህ ጋር ደግሞ የቪዲዮ ይሄን ተነካችሁ ወደ ላይፍ ነው። ከዛ ግን ኢሜል ምናምን ኮንታክት አድርጋችሁ ማለት ነው። ስለዚህ ይሄን ይመስላል ውዶችዬ። እንግዲህ ይሄንን ነው ዛሬ ይዤላችሁ የመጣሁት። እዚህ ጋር ነክታችሁ እኔ አሁን እየተጠቀምኩባት ስለሆነ ላጥፋት ማለት ነው። እንደዚህ ተጠቀሙላችኋለሁ ውዶችዬ።